ጤና ይስጥልኝ የምወዳችሁ እንደምናችሁ እኔ እግዚአብሔር ይመስገን ደህና ነኝ። ዳይሶሊያና ተጫምተሽ ደመና ለአዛኝቱ እመትትና አግዥኝ እናቴ ይብላልኝ ሁለቴ አቅርቢኝ ከፊቱ ይማረኝ ምሕረቱ አግዥኝ እናቴ ይብላልኝ ሁለቴ አቅርቢኝ ከፊቱ ይማረኝ ምሕረቱ ዳይሶሊያና ተጫምተሽ ደመና ለአዛኝቱ እመትትና አግዥኝ እናቴ ይብላልኝ ሁለቴ ለመጣችሁ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እመቤቴ ማርያም ታክብርልኝ። ሁላችሁንም ደግሞ እወዳችኋለሁ። ሁለቴ አቅርቢኝ ከፊቱ ይማረኝ ምሕረቱ። ይህን ቪዲዮ ተመልከቱት። እኔ ከሰዎች ጋር ያለኝን ግንኙነት ያቋረጥኩት የተውኩት ብዙ ነገር ስለደረሰብኝ እንዳያችሁት እንግዲህ አባይ ቲቪ የሞቱትን ማይክል ጃክሰን እና ቦብ ማርሊን ኢንተርቪው ያደረገ ማለት ነው። ምን እሱ ብቻ በአማርኛም ነበር እያወሩ የነበሩት። በማህበራዊ ሚዲያ ልክ እንደ ቲክቶክ እና ፌስቡክ ላይ ለቀልድና ለትኩረት መሳቢያ የሚደረጉ የኤአይ ዲፕ ፌክ ፈጠራዎችን ያው ክብደት ሊኖረው በሚገባ የቴሌቪዥን ጣቢያ ላይ ዋና ፕሮግራም አድርጎ ማቅረብ የሚዲያውን ታማኝነት ዝቅ ያደርገዋል። በሀገራችን ካለው ነባራዊ ሁኔታ አንፃር ማለት ነው። ቁጥሩ ቀላል የማይባል ማህበረሰብ በቴሌቪዥን የተነገረ ነገር ሁሉ እንደ ወንጌል አምኖ በሚቀበልበት ተጨባጭ እውነታ ውስጥ የሞቱ ሰዎችን በኤአይ ያነጋገሩ ማቅረብ ተራ መዝናኛ ሳይሆን የህዝብን አእምሮ ማላገጫ ማድረግ ነው። በቃ ዛሬ ለደረጃ ሬቲንግ እና ለትኩረት መሳቢያ ተብሎ በሞቱ ታዋቂ ሰዎች የተጀመረው ይህ እንግዲህ የቴክኖሎጂ አላግባብ አጠቃቀም ነገ ወደ ሀገራዊ ዜናና ታሪክ ማጭበርበር እንደማይሸጋገር ምንም ዋስትና የለም ማለት ነው። ነገ በኤአይ የተፈበረከ የሐሰት ዜና አምጥተው አየር ላይ ስህተት ነበረ ቢሉ በቃ የአየር ላይ ስህተት ነበረ ቢሉ በሀገርና በህዝብ ስነ ልቦና ላይ የሚደርሰው ውድመት ማን ነው ታዲያ ተጠያቂ የሚያደርገው ተጠያቂ የሚሆነው ማለት ነው? ሚዲያ የህዝብ ንቃተ ህሊና መቅረጫ እንጂ የዲጂታል ቅዠቶች ማረቢያ ሊሆን አይገባም። ይስተካከል ለማለት ነው። የበርካቶችን አድናቆትና ቀልብ የሳበችው እቺ ቆንጅዬ የጥቁር ፈርጥ አዲስ አበባ ገብታለች። በቅርቡ ማህበራዊ ሚዲያውን ባጥለቀለቀው ምስሯ ምክንያት የብዙዎችን ትኩረት ሳበችው ታዳጊዋ ኤልሳቤጥ አሁን ላይ ህይወቷ እንዲቀየር ማስተራብነትና ቲክቶከሯ ሀዩቲ ከቤተሰቦቿ ጋር በመነጋገር ወደ አዲስ አበባ ያመጡ ሲሆን ህይወቷን ለማሻሻልና ችሎታዋን እንድታዳብር ድጋፍ እንደሚያደርጉላትም ገልጿል። እናንተም እዚህ ኮመንት ላይ እየገባችሁ መልካም ምኞታችሁን ግለጹላት። የተሰጣችሁ የሚያስፈልጋችሁ እንጂ የምትፈልጉት አይደለም። የምትፈልጉትማ ቢሆን ኖሮ በፊታችሁ ምንም እንከን ማታወጡለት በጣም ብዙ ሰው አልፎ ነበረ፣ ወይም በጣም ብዙ ሴት አልፋ ነበረ። ግን የኔ እንድትሆን ብላችሁ ብትፈልጉ እንኳን እያያችኋት ለምን አለፈች? የምትወዱትን ብታገቡ ኖሮ ያቺ ሴት ያ ሰው ለምን አለፋችሁ? እግዚአብሔር የምንፈልገውን ሳይሆን የሚያስፈልገን ሰው እስኪያገናኘን ድረስ በዓይናችን ፊት እነዛ ሰዎች እያለፉ ዝም ብለን እናያቸውና ለሆነ ሰው ተላልፈው ይሰጣሉ። ምክንያቱም የኛ የግራ ጎን አይደሉም። የግራ ጎናቸው ጋር ነው እየተጓዙ ሄደ የነበሩት። የኛ የግራ ጎን በዓይናችን ላይ ሞላ፣ በልባችን ላይ ሞላ፣ ብዙ ነገሩ ሊያናድደን ላንወደው ሁሉ እንችላለን። እግዚአብሔር ያንቺ ግራ ጎን ይሄ ነው ብሎ ካመጣው ምንም አይነት ጉልበት ከህይወታችሁ ውስጥ ያወጣው። ብቸኛው ነገር ጋብቻ ብቻ ነው፣ አብረማን ብቻ ነው። ምክንያቱም የሚያስፈልግሽ ይሄ ነው ብሎ እግዚአብሔር አንዴ ስለሰጠ። ስለዚህ አንዳንድ ጊዜ በፍጹም እኮ በትዳር ምርጫ ትክክል አይደለሁም፣ ኧረ እባክሽ፣ ኧረ እባክህ። በምርጫ ማን የመረጠውን አግብቷል? በእውነት እኔ አላቅም፣ ግን ራፍሊ እንደዚህ ሳስበው 90% ወይም 90 ምናምን ፐርሰንቱ የመረጠውን አይደለም ያገባው፣ የተሰጠውን ነው ያገባው። ነገር ግን በትክክልም ጥምረቱ ትክክል መሆኑን የምታውቁት ያንዱ ጎዶሎ የሌላው ሙላት ነው፣ የዚህኛው ጎዶሎ ለዚህኛው ሙላት ነው። ሁለት ጎዶሎች ናቸው ሙሉ የሚሆኑት ብዬ ከዚህ ተናግሬያለሁ። ምክንያቱም መሞላላት ስላለበት
እንጂ በጣም ሁለት ስማርት ሰዎች አይጋቡ። ያንዱን ደካማ አንዱ መሸፈን ስላለበት ስማርት ስላችሁ አንዱ ባንዱ ነገር ስማርት ነው፣ አንዱ ባንዱ ነገር ስማርት ነው። በሙሉ የሆኑ ምንም እንከን የሌላቸው ተመሳሳይ ሙላት ያላቸው ሰዎች ባልና ሚስት ሆኑ ብትሉኝ አላምነምም፣ አይሆንምም። ያለዛ ጥምረቱ አያስፈልግም ነበር። ጥምረቱ አያስፈልግም። የእግዚአብሔር አፈጣጠር የእውነቴ ነው የምነግራችሁ፣ ሙሉን ጎዶሎን በሙሉ ሲሞላ ነው። ከሰውነታችን አፈጣጠር እንኳን ብንነሳ እንደዚህ ይሄ የእጆቻችን መገጣጠሚያዎች አንዱ ክፍት ነው፣ አንደኛው ደግሞ ክፍቱን ወይም ጉድጓዱን የሚሞላ ነው። አፈጣጠራችን እንኳን እነሱ ናቸው ተረዳድተው። እኛ በእውነት ነው የምነግራችሁ በትክክል ትዳርን የሚገልጸው ድሮ ባዮሎጂ ስንማር ይሄ ቦል ኤንድ ሶኬት የሚል ነገር ተምረን ነበረ። ጆይንትን እንደዚህ የሚያያይዙ ጉልበት ላይ እጅ መገጣጠሚያዎች ላይ ያሉ እንደዚህ በቃ ጣታንጎ አይ ቲንክ መተጣጠፊያዎች ላይ በሙሉ ያለ ይመስለኛል ስማር ድሮ ዲቴል እንደዚህ ባላቅም እንደዛ ልክ እንደዛ ነው። አንዱ ጋር የጎደለውን ነገር አንደኛው ጋር መሙያው አለ። ስኪል ሊሆን ይችላል፣ ባህሪ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ምንም ሊሆን ይችላል። ክፍተት የሆነው ነገር ግን አንደኛው ላይ ሙላት ሆኖ አለ እንጂ ምርጥ አድርገሽ ቁመናው የሚያምር በደንብ ገንዘብ መስራት የሚችል ታጋሽ፣ ጨዋ፣ ጀንትል በቃ አይሆንም እናቴ እሱ የሆነውን 50ውን ግማሹን ሲሞላልሽ አንቺ ግማሹ ደግሞ አንቺ ጋር ነው ያለው። ሁሉንም ከሱ ከጠበቅሽ ያንቺ ለማንም ልትሰጪው ነው። ሁሉንም ከሷ ከጠበቅ አንተ ከማጋ ልትጣመር ነው እንዴ? የሷ ጉድለት ያንተን ሙላት ለመጠቀም እኮ እድል ይሰጣል። አለዛ ምን ያደርጋል? ይባክናል። ኤክስፐርት ነው የሚያደርገው አንተ ላይ እያለ። ስለዚህ ተጠቀመው። አንዳንድ ሴቶች ሶሻል ላይፍ ላይ ደካማ ቢሆኑ ባልየው በጣም ተግባቢ ነው። አንደኛው ባል ሶሻል ላይፍ ላይ ደካማ፣ ሚስትየው በጣም ተግባቢ ናት። እሱ ገንዘብ የመስራት ጥበብ በጣም የተካነ ሲሆን እሷ ደግሞ የመጣውን ገንዘብ አብቃቅታ የመኖር ስኪል አላት። እሱ ውጪ ያለው ማንኛውም ነገር ፋሲሊቲ ሲያደርግ እሷ ደግሞ ልጆቿን በደንብ ቴክ ኬር ማድረግ ብቃት አላት። በጣም ብዙን ጎዶሎ ለሙሉ ስለሆነ የሚሞላለው እንደው የኔ ባል እኮ ምንም የመግባባት ችግር አለበት፣ ከሰው ጋር ሲኖር ምንም አይግባባም። አትበይ ተግባቢለት። አንቺ የተሰጠሽ እኮ እንደተግባቢለት ነው። እሷ በቃ ማለት ውጪ ወጣ ስራ የመስራት ብቃት የላትም። አንተ አለ እሳት የበላህ ከሰማይ ላይ ወፍ የምታዘምብ አንተ አለህላት እኮ አባቴ። እስኪ አንተ ቤት ብትገባ እኮ እሷ ተሸፈነ የነበረው ነገር አትችልም። ስለዚህ የሚያስፈልገንን የተሰጠን ከእግዚአብሔር ስለሆነ ምርጫዬ ትክክል አይደለም። በእውነት እኔ መፈልጋት እንደዚህ አይነት ሚስት ነበረ። ይሄ የእግዚአብሔር አሰራር አይደለም። የምታስፈልግህ ተሰጥቷል። የሚያስፈልግሽ ተሰጥቶሻል። የምትፈልጊው ላንቺ ጉድለት ሙላት አይደለም እናቴ። ስለዚህ አሻግረሽ አትመልከች። ወይኔ የሷ ባል በጣም ሶሻብል ነው፣ ፋሚሊዎቿ ጋር ራሱ ሄዶ እንዴት አድርጎ እንደሚግባባ። የኔ ባል እኮ ዝም ነው የሚለው። ያንቺ ባል ደግሞ በሌላ ነገር በጣም ብዙ ጎዶሎ የሚሞላ ምርጥ ባል ነው ያለሽ። ያንቺ ባል ላይ ያለውን ኳሊቲ እዛ የቀናሽበት ባል ላይ አታገኘውም። እሷ ደግሞ ባንቺ ባል ምን አይነት ቀዥቃዣ ነው፣ ምን አለ እንደሷ ባል ነው ተረጋግቶ ቁጭ ቢል፣ እሱ እኮ በቃ ኩል ነው ብላ እኮ ትቀናለች። አረ የያዝነውን ነገር እንውደደው፣ የያዝነውን ነገር እንቀበል፣ እናድንቅ፣ እናመስግን። ሰጪው እግዚአብሔር ስለሆነ ክፍተታችንን እኛ እንደምናየው አይደለም። እግዚአብሔር በክፍተታችን ሊሞላ ሙላትን የሰጠን። እኔ ይሄን ነው መነግራችሁ። ይሄ የሚገባችሁ ለምንድን ነው መነግራችሁ መሰላችሁ? ይሄ የሚገባችሁ ወደ እድሜያችሁ አመሻሽ ስለሆነ ነው። ያ እስኪሆን ድረስ ኮምፕሌን ታደርጋላችሁ። ዘመናችሁ
ኮምፕሌን በማድረግ ያልፍና ስጦታችሁን ኢንጆይ አታረጉት። ስጦታችሁ ግን ትልቅ መሆኑን እንዲህ ባይሆንልኝ ኖሮ ባሌ ብላችሁ በተመኛችሁ ጊዜ በጣም ብዙ እድል አልፏችሁ ስለምትነቁ ቶሎ ልንገራችሁ ብዬ ነው። እንዳይቆጫችሁ የባሌ ሙላት የቱ ነው የሚስቴ ሙላት የቱ ጋር ነው ብላችሁ በሱ ኢንጆይ አድርጉ። እውነት እግዚአብሔርን የእግዚአብሔር ስራ ጎዶሎ የለውም። አመሰግናለሁ።